ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለን። ዛሬ በልጄ ክላስ ነው የመጣሁት። አንድ ጎረምሳ ልጅ አለ የደረሰና 3 ናቸው ልጆቼ። ግን ይሄን ክላስ ላጸዳ ልክ ስገባ እዚህ ቪዲዮ ላይ እንደውም እየለፈለፍኩ ነበረ። የክላሱ ጥልቀት ልነግራችሁ አልችልም ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? አለን። እኔ እንኳን ሌላ ሀሳብ ነበር ላወራ የነበረው። እሱ ምንድን ነው አሁን እየተባለ ያለው ይሄ የእዳ ጉዳይ ነው። እኔ እንኳን የሰማሁት በቀደም ሣድስ ሚዲያ አውቃችሁ ከሆነ አብይ ይልማ በጣም ብዙ ነገሮችን የሚያቀርብ የሚያስተላልፍ ትምህርታዊ ከመንፈሳዊም ወደፊት ሊመጣም ያቀዱት ነጮች እያሰቡ ያሉት የሚያረጉትንም እያረጉ ያሉትንም በትንታኔ ያመጣል እሱ ሰውዬ። እና እናንተ እዚህ ጋር የምገልጠው ማለት ነው ይሄ አልጋ ልብስ ኮንፈርት ነው። የኔ ቤት ልጆች ይሄ ኮንፈርት አሁን ውድ ነው ሲገዙት፣ ደረሰኙን ስላየው ለሶስቱም 700 ድርሃም ነው የተገዛው። ማለት ላይ በላይ ቶሎ ቶሎ ነው የምትገዛው ልጅቷ በእርግጥ። እና ደግሞ ያው ትርፍም ስለሚቀመጥ አንዱ ለመታጠቡ ወደ ማሽን ስለሚወሰድ ሌላው ደግሞ ይታካል። እና አሁን ቅርብ ጊዜ ነው የተገዛው። ከሚገርማችሁ ከላይ ነው የሚተኙበት። እኔ እንዴት እንደሚያናድዱኝ ለምንድነው የሚያበላሽን ስላለው ከላይ እዚህ ላይ ነው የሚተኙት ብታዩ። አንሶላው ውስጥ አይገቡም። በእርግጥ አሁን ሙቀት ስለሆነ ነው። እኔ ቤት ብቻ ነው ወይ እላለሁ። እና እላችኋለሁ ውዶቼ ማሮቼ፣ እሱ ይቅርና አሁን ለማንኛውም የእዳው ጉዳይ እኔ በጣም የገረመኝ የእውነት እዳ የምንከፍለው የትኛውን ኑሮ ኖረንበት ነው? የማንን እዳ ነው እኛ የምንገፈግፈው? ቁም ነገር የማንን እዳ ነው እኛ የሚያስከፍለን? አንደኛ ነገር እሱ እንኳን ከመጣ ጊዜ ጀምሮ አገሪቷ እየታመሰች በቃ ምን ቀረ? እየሞተ እየደማ በሰው ደም ነው። አሁን እንደው ይሁንና እንደው ፖለቲካ ውስጥ ለመግባት አይደለም፣ ግን እንደ አንድ ኢትዮጵያዊ ያሳስበናል እውነት። እኛ እሺ አሁን እውነቴን ነው የምላችሁ፣ ሌላው ይቅር፣ ምስኪኑ ገበሬ፣ ምስኪኑ የገጠር ሰው ምንም የሌለው ከየት አምጥቶ ነው የሚከፍለው አሁን ይሄን ሁሉ ገንዘብ? በዛ ላይ ከሚገርማችሁ ነገር የክፍለ ሀገር ልጆች ምናልባት ካወቃችሁ ቤተሰብ ማለት ነው እዚህ ጋር ሽንት ቤቱ ትልቀቱም ገና ሳይሆን ራሱ ትንፋሽ ራሱ ያጥረኛል። ትልቀቱ እየተናገርኩ ነበር። እና አሁን የክፍለ ሀገር ሰው ገበሬ፣ የእውነት ምስኪኑ ገበሬ ማለት ነው ከየት አምጥቶ ሊከፍል ነው? በዛ ላይ ከሚገርማችሁ እንደው የገጠር ልጆች ካላችሁ ማለት ነው ቤተሰብ ሲናገር ከሰማችሁ ማማረርም ሳይሆን እመቤቴን ነው የምላችሁ ማዳበሪያ ኦቨር ነው ያረጉት። ኦቨር እሺ ያለውስ ከየትም ተበዳድሮ የሚሆን እንዲህ ልጆችም ውጭ ካሉትም ይሁን ከምንም አምጥቶ ሊገዛ ይችላል። የሌለውስ ምስኪኑ ኑሩ በቃ እስቲ ለዕለት ለዚች ዓመት የምትሆነኝ ቀለብ ብሎስ የሚያርሰው። የእውነት እኔ በጣም ነው ያዘንኩት። እኔ ኢትዮጵያ ላይ እየሆነ ያለው አሁን ደግሞ ይባስ ብለው እዳ። እኔ የምን እዳ ነው የምከፍለው? ያልኖርኩትን እዳ ወይስ አሁንም መሳሪያ እንዲገዛበት ነው እዳ ብለው በእዳ ሰበብ አሁን 75,000 71,000 ደግሞ አንድ እውነት እኮ ነው። ፎዚ ምናለች? አንዷ ምን ነው ብትቀርበት አለች። እውነቷን ነው። ኬት አምጥቶ ሂሳቡ እንደመጣው ይህ ሰውዬ እንደው ደግሞ በዛ ላይ ሳተላይት ነው እንትን ላይ ሊወጣ አይደለ እንደ ይሄ ምንድን ነው የሚባለው? ይሄ ወደ ላይ የሚመጥቁት እንትን ውስጥ ገብተው ይሄ እንደዚህ ድፍን ነገር ውስጥ ገብተው አሁን የውሸት እኮ ነው። የምር እነዚህ ሰዎች እየተፈላሰፉብን በጣም እየተፈላሰፉ። ማሮቼ ምሳ እየሰራው ነበረ እዚህ ጋር ለራሴ ቀይ ስር ሰርቼ ከዛ እዚህ ጋር ይኸውላችሁ እዚህ አቁላልቼ ጨማምሬ ምን ብዬ ሄጄ ልጁ ጋር አይነት አላ ልጅ ዛሬ ዱባይ ሄደው ነበር። እኔ አምረኝም እስቲ ልጅቷ ጋር እና ከጎን ደግሞ ለነሱ መችቡዝ ከብሳ ዶሮ ነው የሚመስለው። ተመልከቱ። ሰውየውና ልጁ ብቻ ነበር። ልጆች ዱባይ ሄዱ። እኔ እንጀራዬን እበላለሁ ብዬ እንጀራ ነበረ እላቸዋለሁ። ሰዓት ኧረ ጠፋብኝ ነው አረብኛው
እና እላችኋለሁ ውዶቼ ማሮቼ፣ በጣም ያሳዝናል የሀገራችን ሁኔታ። እግዚአብሔርን አሁን በነገራችን ላይ ማለት ነው እዳ አይደለም የሚያስከፍለን ሰውዬው፣ እዳ አይደለም እዳ ነው ብላችሁ እንዳታስቡ። መሳሪያ ሊገዛ አሁን የምር መሳሪያ መግዣ ነው እንጂ እንደ እውነቱን ለመናገር እዚህ ጋር ሎሚ እኔ ሎሚ እንደዚህ ነው እነሱ ይሄን ደረቁ ሎሚ እንዲሁ አንዳንድ ቤት አሁን እንዲሁ ጭምር የሚያደርገዋል እናላችኋለሁ። እና ይሄን ይመስላላችኋለሁ። ፋይናሉን ደግሞ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ አድርጉ።